ወይኔ ጉዴ! አንቺ ደምባራ ደነዝ አይንሽ አይም እንዴ? ምን ሆነሻል? ወይኔ በጣም ይቅርታ አባቴ፣ ሌላ እመጣልሃለሁ። ብዙ ስራ አለብኝ። ዙሪያው ለዛ ከፈለግሽ ቡናሽን ታጠቢበት። የሰው ፊት ካራው ስለቱ አይብረጠኝ። ና እስኪ ቡና እንጠጣ። ሰሚ ማነሽ? ነይ እስኪ። እሺ መጣ። ምን ልታዘዘኝ ነው? ወንድምሽን እዛው ፈልጊ። ሂጂና ለማኪያቶ አምጪልኝ። እሺ ላንተስ ምን ላምጣልህ? ወይ ለኔ ግማሽ ሊትሩ አምጪልኝ። እሺ ሰማንታ ለምንድን ነው ልጅቷን በንቀት መታናገራት? ቆይ ባኪ ዞር በለው ለዛ ደሃ ክብር አይወድለትም። አረ ጓደኛዬ እንደዚህ አይባልም እኮ። ምን ሆነ ነው? ባኪ ዝም ብለህ አፍን አትክፈት። እንዲህ ሲደረጉ ነው የሚያከብሩክ። ወይኔ ጉዴ! አንቺ ደምባራ ደነዝ አይንሽ አይም እንዴ? ምን ሆነሻል? ወይኔ በጣም ይቅርታ አባቴ፣ ሌላ እመጣልሃለሁ። ብዙ ስራ አለብኝ። ዙሪያው ለዛ ከፈለግሽ ቡናሽን ታጠቢበት። ምን መሆኑ ነው አንተ? ቆይ ስራዋን መስራት ካልቻለች አትተውም እንዴ? የሰው ልጅ ናት እኮ ልትሳሳት ትችላለች። ደግሞ እኮ አውቃ አይደለም የደፋችብህ። ዞር በለው ለዛ ምንድን ነው ብታሽቃብጠው? ይቅርታ እሺ። እኔ እናት አስደነገጠሻ? ችግር የለውም። ግን ምን ሆነሽ ነው? አይ ምንም አሉ። አትፍሪ። የሆነ ነገር ሆነሻል። ንገሪኝ። ያው የሴት ነገር ይገባክ የለ? ኦኬ በቃ እሺ። እዚህ ጋር እንዲያረፍ በይሽ። እዚህ ጋር ቁጭ። መጣሁ። አንዴ ጠብቂ። መጣሁ። እንኪኔ እናት ሮዝ ሞዴት ይዤልሽ መጥቻለሁ። የተፈጥሮ ጉዳይ ስለሆነ አታልቅሽ። እሺ በጣም ነው የማመሰግነው። ጥሩ ሰው ነው። ከሆነ አመሰግናለሁ። መልካምነት እኮ ለራስ ነው።